ፍቅር በነጠላ ጫማ። ደራሲ ኤርምያስ ፈቃደ። ተራኪ ኤርምያስ ፈቃደ። እኝኝ ሲል የዋለው ካፋያማ ዝናብ ቀኑን አስቀያሚና ቀፋፊ አድርጎታል። በዚህ የተነሳ የአዲስ አበባ መንገዶች በትራፊክ ፍሰት ተጨናንቀዋል። እንቅስቃሴዎች በጠቅላላ እንደ ኤሊ በዝግታ ሆኗል። በተለይ ደግሞ ከ4 ኪሎ ተነስቶ ወደ ፒያሳ ወደ መርካቶ በሚወስደው መንገድ ላይ የማይታይ የተሽከርካሪ አይነት የለም። ከእነዚህም ተሽከርካሪዎች መካከል መላኩ የሚያሽከረክራት ኤክስክሉቲቭ መኪናም አንዷ ነበረች። እንደምንም በንፉቅንቅ መሃል ፒያሳ እንደደረሰች የትራፊክ መብራት አስቆማት። መላኩ ትዕግስት ባጣ ስሜት የእጅ ሰዓቱን ተመለከተው። 11 ሰዓት ከ17 ደቂቃ ይላል። መርካቶ ካለው የጫማ ሱቁ ቶሎ መድረስ አለበት። ተበሳጨ። ቢበሳጭስ ምን ሊያመጣ? የግድ አረንጓዴው እስኪበራ መጠበቅ አለበት። ሰከንዶች ደቂቃ ለመሆን መቁጠራቸውን እንደቀጠሉ ነው። መላኩ በጭንቀት ተነፈሰ። የመኪናዋ መስታወት በስሙቅ ትንፋሽና በውጪው እርጥበት የጉም ጭጋግ ለብሷል። ከዳሽቦርዱ ላይ ያለውን የማጽጃውን ማስነሻ ወደ ሆዱ ተጫነው። መንትያዎቹ የብረት ዘንጎች በመስታወቱ ላይ ወደ ግራና ወደ ቀኝ እያሸረገዱ ጨጋጋማውን ጠል እየሞዠቁ መስታወቱን ወለል አድርገው አጸዱት። በዚህ ጊዜ መላኩ ወደ ውጭ ተመለከተ። ድንገት ግን የዓይኖቹ ቆቦች ያለቀጥ ተበለጠጡ። ገና ወጣት ናት። አራስ ልጅ ታቅፋለች። በተደረደሩ መኪናዎች መስኮት በኩል እጇን ለመጽዋት እየዘረጋች ነው። ወደ እሱ መኪና ደረሰች። እሷ አላየችውም። የሚያደርገው ጠፍቶት መርበትበት ጀመረ። የመጫቷ መዳፍ በመኪናው መስኮት በኩል ተዘረጋ። መላኩ ገንዘብ ፍለጋ ኪሶቹን ብርበራ ያዘ። ከመደንገጡ ብዛት ዋሊቱን ማግኘት እንኳን አልቻለም ነበር። በጥንቃቄ ላያት ቀና አለ። መጫቷ በቦታው የለችም። ዙሪያውን አማተረ። ምን ሰለባት? የደነቀ ቀበቶውን ፈቶ ወርዶ ሊፈልጋት ሲል ወዲያው አረንጓዴው የትራፊክ መብራት በራ። በመቀጠልም የተደበላለቀ የመኪና ክላክስ አካባቢውን አወከው። አንድ ሞተረኛ ትራፊክ ፖሊስ መንገድ ወደ ዘጋችው የመላኩ መኪና ዞሮ ፊሽካውን በመንፋት እንዲቀሳቀስ አዘዘው። መላኩም የደመ ነፍሱን ነዳጅ መስጫውን ሲቆምበት መኪናዋ ወደፊት ተፈናጥራ አደባባዩን ተሻግራ ጥግ ይዛ ቆመች። በፍጥነት ከመኪናዋ ወርዶ እመጫቷን ወዳየበት ተመለሰ። ማፈላለግ ጀመረ። ነገር ግን ወጣቷን ሊያገኛት አልቻለም። በዚህ ቅስፈት ወዴት ተሰለበች? የሚገርም እኮ ነው። አሁንም ዙሪያ ገባውን በዓይኖቹ ከፈተሸ በኋላ ሌላ መጫት መታ ከፊቱ ስትገተር ተመለከተ። እጇን ለመጽዋት ዘርግታ ብራዘር ለዲቃ ላይ ወተት መግዣ አለችው። አሁን ግን ዋሌቷ አልጠፋበትም። ከኪሷ አውጥቶ ሳያመነታ ድፍን 100 ብር በእጇ ላይ ኖረላት። ወጣቷ መጫት በጥርጣሬ መላኩንና 100 ብሩን አፈራርቃ እየተመለከተች በመደሰት አመሰግናለሁ ብራዘር፣ በወጣው ይተካ። ለ100 ብር የሚሆን ተመጣጣኝ ምርቃት ማሽጎርጎዷን ቀጠለች። ውለህ ግባ ብራዘር፣ ውለህ ግባ። ረዥም ዕድሜ ከጤና ጋር ይስጥህ። በረከት አዱኛው ይግባልህ። መላኩ በዝምታ ፈዞ እያያት ነው። ይገርማል። ልጅነቷን ሳጨርስ ልጅ ታቅፋ ለልመና ጎዳና የወጣች አንድ ፍሬ ልጅ ናት። ምርቃት አልቆባት በማፈር ተቅለስልሳ እና በጣም ይቅርታ ስትለው መላኩ ግር ተሰኝቶ አልገባኝም፣ ይቅርታው ለምን ነው አላት። ምርቃት አለቀብኛ፣ ገና ፍሬሽ ነኝ፣ እንደ ሌሎቹ አልችልበትም አለችው። መላኩ ከአንገት በላይ ፈገግ አለና ይበቃል ይበቃል፣ ይልቅ ስምረት የምትገኝበትን ከነገርሽ ባለውለታዬ ትሆኛለሽ። እንዳችሁ መጫት ናት። አሁን እዚህ ጋር ይቻት ነበር፣ ፕሊስ ባክሽ በተማስኖ ጠየቃት። ወጣቷ የልጅ እናት መላኩን ተጠራጠረችው። እሱም ገብቶታል። ስለዚህ ስምረት እንድታገናኘው አብዝቶ ቢለማመጣትም እሷ ግን ፍንክች አልላለች። ስምረት የምትባል ሴት እንደማታውቅና ሰዎች ዲቃላ ታቀፈው ጎዳና ላይ ለሽቀላ ሲወጡ ስማቸውን እንደሚቀይሩ ፈልጎ ለማግኘትም በጣም እንደሚያስቸግር፣ በዛ ላይ ለሽቀላ ሲሰማሩ አሰሪዎቻቸው ባወጡላቸውና በመደቧቸው ፕሮግራም መሰረት እንደሆነና
እሷን ጨምሮ በቦታው የተመደቡት የዛሬ ተረኞች 3 መሆናቸውን አብራርታ ገለጸችለት። እኔ ማርታ መቅደስ ነኝ አለችው። ስለዚህ አንተ የምትፈልጋት ሴት መቅደስ ወይንም ደግሞ ማርታን መሆን አለበት። ካየሽ ደግሞ ስለምትደበቅ ባትለፋ ጥሩ ነው፣ እኔም የማደርገው ስለሆነ። መላኩ በሐሳቧ በመስማማት ቢዝነስ ካርዱን አውጥቶ ከድፍን 50 ብር ጋር ሰጣት። ባለማመናውንም ተቀበለችው። ምን ላድርገው? ይሄን ደግሞ ለካርድ ይሆንሻል፣ እሷን ስታገኝ ስልክ ትደውይልኛለሽ አላት። የምን ስልክ? የነገ ምድቧ እንዳወቀች ደውላ እንድትነግረውና ሁሉንም ነገር በሚስጥር እንድትይዝለት ለስምረት እንዳትነግራት ቃል አስገብቷት ወደ አቆማት መኪና መራ። መኪናው ወደ መርካቶ ቢያንደረድራትም ልቡ ግን ወደ ኋላ ቀርቶ ነበር እመጫቷ ስምረት ጋር። ከዛም በትዝታ ፈረስ ወደ ሃይስኩል ሕይወቱ ተመለሰ። ትውውቃቸው ወደ ተጀመረበት አጋጣሚ ከ10 ዓመታት በፊት ወደ ሆነው ክስተት። ያን ጊዜ ነበር በፍቅሯ የተነደፈው። ትምህርቱንም ያቋረጠው በእሷ የተነሳ ነው። ይህንን እሷ ልታውቅም ላታውቅም፣ ትዝ ሊላትም ላይላትም ይችላል። በወቅቱ መናጢ ድሃ ነበር። ሊስትሮ እየጠረገ በነጠላ ጫማ ነበር የሚማረው። 2 ዓመት ሙሉ ፍቅሩን በሚስጥር ይዞ ተሰቃየ። እሷ ግን ከነመፈጠሩም ትዝ አይላትም። ከ10 ወደ 11ኛ ክፍል ተንጠልጥሎ አለፈ። ፍቅሩን ሳይነግራት ትምህርት ቤቱን መዘጋቱ ቢያስቆጨውም በአዲሱ ዓመት የትምህርት ዘመን ራሱን በመለወጥ ፍቅሩን በግንባር ሊገልጽላት ቁርጥ ፕሮግራም ያዘ። አዎ ክረምቱን ሊስትሮውን ጠንክሮ በመስራት በሚያጠራቅመው ገንዘብ ሽክ ዝንጥ በማለት ፊቷ መቅረብ፣ እናም እውነቱን አፍረጥጦ ሊነግራት። ዕድሜ ለሊስትሮ አቅመ ደካማ በሽተኛነቱን የሚጦርባት፣ በሚቀጥለው ዓመት ደግሞ ስምረትን የራሱ የሚያደርግባት ባለውለታው ብቻም ሳትሆን ህልውናም ጭምር እንደሆነች እምነቱን ጥሎባታል። የክረምቱ ወራት ቀስ በቀስ እያጠረ እምብርቱን አለፈና አዲሱ ዓመት በሱ እግር ተተካ። መላኩ በቅዱ መሠረት ያሰበውን ያህል ባይሆንም በከፊሉም ቢሆን አሳክቶ ነበር ወደ ስምረት ያመራው። ምንም እንኳን የእናቱ ጤንነት ቢያስፈራውም ፍቅሩን ከመተንፈስ አላገደውም። ትምህርት ቤት ሲደርስ ሞልቋቋ ቆንጆዋ ስምረትን ያገኛት እንደተለመደው ከአሽሟጣጭ ጓደኞቿ ከሊሊና ከሞኒ ጋር ነበር። ሦስቱም የሚታወቁበት ባህሪያቸው የወንድንም ሆነ የሴትን ተማሪዎችን አለባበስ፣ አካሄድ፣ አነጋገር ላይ ተመርኩዘው እንከን እየፈለጉ አቃቂር እያወጡ ማንጓጠጥ ሥራቸው ነው። በዚህ ሦስቱን የሚያክላቸው ማንም የለም። ሙድ እየያዙ ማስካካት። በዚህ ተግባራቸው ተጠምደው ባሉበት ጊዜ ነበር መላኩ ከፊታቸው መጥቶ እንደ እንጨት ተገትሮ የቆመው። እነ ስምረት ተያይተው መላኩን ከላይ እስከታች ባይናቸው ይገምቱት ይመዝኑት ገቡ። ሰማያዊ ሸሚዝ ከላይ ገና ጥሬ አዲስ ነው እና አዲስ ካኪ ሱሪ፣ በቀለም ተወልውሎ ሲታይ እንደ መስታወት የሚያንጸባርቅ ጥቁር ቆዳ ጫማ አጥልቋል። አዲስ ቢመስልም ግን አሮጌ ነው። እድሳት ተደርጎለታል። እነ ስምረት አይናቸውን ከጫማው ነቅለው ተጠቃቀሱና እኩል ትስ ብለው ያስካኩ ጀመር። መላኩ ሳቃቸው በበታችነት ስሜት ሰብሮት በፍርሃት ላብ አጥምቆት ያንተባትበው ጀመር። ስምረት ላናግርሽ ፈልጌ ነው የመጣሁት አለ ጨከን ቆፍጠን ለማለት እየሞከረ። እነ ስምረት ማስካካታቸውን ላፍታ አርግበው ንግግሩን ለመስማት የነገር ጆሮአቸውን ቀሰሩ። እሱ ግን ምላሱን ያወጣው ይመስል በዝምታ ተለጉሞ ቀረ። ላናግርሽ ተለጉሞ ቀረ። ላናግርሽ ፈልጌ ነው። ማንን ነው? እሷን። ሞኒና ሊሊ እየተፈራረቁ አካብደው ጠየቁት። በአወንታ አንገቱን ከፍና ዝቅ በማድረግ ገለጸ። ሞኒና ሊሊ ስምረትን በግነት አይተው ተጠቃቀሱና የሽሙጥ ሳቃቸውን ቀጠሉ። ስምረት በንዴት ፍም እየተንገረገበች መላኩ ላይ ያፈጠጠችበት። እኮ አንተ እኔን በምን ጉዳይ ልታናግረኝ ትችላለህ? እስቲ ንገረኝ፣ ምንድን ነው? መላኩ እነ ሞኒን በስጋትና በጥርጣሬ እየተመለከተ ለብቻሽ ነው ላናግርሽ የምፈልገው አላት በመሽቆጥቆጥና
በልምጥ አነጋገር። ስምረት ደንታ ቢስ በሆነ ስሜት ጣቷን ወደ ጓደኞቿ ቀስራ በእነሱ ፊት የማትናገረው ለምንድን ነው? ቆይ ለሰላም አይደለም ማለት ነው የምትፈልገኝ? ኧረ በሰላም ነው። ያው ትንሽ ስለማፍረና አይናፋር ቢጤ። ሞኒና ሊሊ አሁንም በማካበድ ዊ ትፈራለህ? አይናፋር ነህ? ለምን ትፈራለህ? ምላሹን አይኖቹን በማቅለስለስ መለሰ። እነ ሞኒ ግን በዋዛ የሚለቁት አይደለምና የስምረትን ፊት አንብበው መቼ ልትነግራት ነው ታዲያ? ደሞ ምን ያስፈራል? ወንድ ልጅ አይደለህ እንዴ? ደፋርና ጭስ መውጫ አይጣም ይባላል እኮ። እየተፈራረቁ እረፍት ነሱት። ስምረት ትዕግስቱ አልቆ ተውትና እንሂድ ባካችሁ። ሞኒና ሊሊም እድልህን ልትጠቀምበት ባለመቻልህ እናዝናለን ብለው ስምረትን ተከተሏት። በዚህ ሰዓት አንድ ቃል ከመላኩ አንደበት ፈንድቶ ወጣ። ቃሉ የፈንጂ ቦምብን ያህል ክብደት ነበረው። አፈቅርሻለሁ፣ በቃ አንቺን አጥቼ መኖር አልችልም አለ። የሦስቱም እርምጃ በአንድነት ተገታ። እነ ሞኒ በማጋነን ባለማመን በጉጉት ጠየቁት። እሷን ነው እኮ ስምረትን? አዎ ፈርጠም ያለ መልስ ሰጠ። እነ ሞኒ የሽሙጥ ሳቃቸውን ጀመሩ። ስምረት ግን ክብሬ ተነካ፣ በጓደኞቼ ሙዳ ሲያስገብኝ በሚል ቱግ አለች። አየህ አይደል በአንተ ምን ያህል ሊሳቅብኝ እንደሚችል። ለምን አንተ እኔን በማፍቀርህ ቢቀርብ ይሻል ነበር ወንድሜ። በእርግጥ ሰውን አታፍቅር አይባልም፣ ግን ደግሞ ስታፍቅር ደረጃህን ልክህን ማወቅ ይኖርብሃል። እኔ በንጹህ እህትነት ልምከርህ። ወደ እግሮቹ አይታ ፍቅር ማፍቀር በነጠላ ጫማ አያስኬድም፣ ይቆረቁራል። እሺ መላኩ በሻከረ ድምፅ እሺ አለ። ስምረት መርዛማ ቃላቶቿን መጥፋቷን ቀጠለች። በነገራችን ላይ አለባበስን ወድጄልሃለሁ፣ በይበልጥ ደግሞ አዲሱ ጫማህን አደራ ግርሙ እንዲህ ሲል እስኪ ጠነባ ድረስ አድርገው ውለህ አድርገው እንድታድር አይደለም ፕስት ያልኩህ። እሺ መላኩ ህሊናው መድማት ሞራሉ መላሸቅ ጀምሯል። ክፉኛ ስሜት እየታገለው ቢሆንም እንደምንም ጭክን ብሎ ውጦት ዳግመኛ በሻከረ ድምፅ እሽ አላት። ስምረት ግን አሁንም አልበቃትም። ለነገሩ አንተ ለጫማ ሽታ አዲስ አይደለም፣ ምክንያቱም ሊስትሮ ስለሆንክ የተዋደህ የለመድከው ስለሚሆን አይደል? ልክ ነኝ አይደል? አዎ አለ በተሰበረ ድምፅ መላኩ። እነ ሞኒ አዛኝ በሚመስል አስመሳይነት እንዴ ላምሪ ደግሞ ስራ ክቡር እኮ ነው አይናቅም ነካሽ። ስምረት በንቀት እየተመጻደቀች ለጓደኞቿ ምላሽ ሰጠች። አውቃለሁ ስራ ክቡር ነው፣ ነገር ግን የኔ ዕጣ ፈንታ መቼም ከሊስትሮ ጋር ሊሆን አይችልም። ልጅቷ ማን መስለቻችሁ? ስምረት እኮ ናት። እንኳን በነጠላ ጫማ የመጣን አይደለም በአራት ጎማ ለመጣት ትንበረከክም። በነጠላ ጫማ እኮ ንቀት ነው ሌዲስ። በነገራችን ላይ ልብህን ወድጄልሃለሁ። ድስት ግጣሙን ስለማያጣ ብጤህን ዞር ዞር ለመፈለግ ነው። ሌላ ጊዜ ትምህርት ይሆናል። አየህ ድሃ ነገር፣ ድሃ በጣም ይገርመኛል በጣም። እንደውም አንድ አባባል አለ አይደል? ምን ነበረ? አዎ ድሃ በሕልሙ ቅቤ ባይጠጣ ኖሮ አለቻቸው እነ ሞኒን። ንጣት ይገላው ነበር። አባባሉን ጨረሱት። ቀጥለውም የሹሙት ሳቃቸውን ቀጠሉ። ሳቃቸው ረገብ እስኪል በትዕግሥት አቀርቅሮ የጠበቀው መላኩ ቀና አለና እንባ ባዘሉ አይኖቹ ሦስቱንም በትዝብ ተመለከታቸው። ከዚያም ጨረሽ አላት ስምረትን። ስምረት እያመነታች መጨረሷን ከጓደኞቿ ለማረጋገጥ ስታያቸው እነ ሞኒም እንደሚበቃት በምልክት ነገሯት። ይበልጥ ዘና ቀብረር ብላ ለዛሬ በቂ ነው፣ መሄድ ትችላለህ። በል አሁን ሳትዋረድ በመጣበት እግር ሹልክ ብለህ ጠፋ ከዚህ። ነጭ ነገር ዞራ ልትሄድ ስትል እጇን ለቀም አድርጎ አቆማትና ስምረት በፍቅር ያላቅጠሽበታል፣ በድህነት ይስቀሽበታል። እርግጠኛ ነኝ አንድ ቀን ይጸጽትሻል። እኔም አንድ ቀን ሰው እሆናለሁ። ያን ጊዜ ሰው ስትሆን ናና ጠይቀኝ፣ እሺ እልሃለሁ። ሦስቱም አስቀያሚውን ሳቃቸውን ያስነኩት ጀመር። ነገር ግን መላኩ በጫማ ብሩሽ የደደረው ጠንካራ መዳፉ
ከስምረት ጆሮ ግንዷ ላይ ሲለጠፍባት በተፈጠረው የጥፊ ድምፅ ሳቃቸው ወደ ከባድ ዝምታ ተለወጠ። በድንጋጤ ተፋጠጡ። ለማየት ያብቃሽ፣ የፈጸምሽብኝ ግፍ ዋጋ ያስከፍልሻል፣ ያኔ ህመም ይሰማሻል ብሏት ሦስቱንም በቆሙበት ትቷቸው የትምህርት ቤቱን ቅጥር ግቢ ለቆ እንደወጣ ወደ ትምህርት ገበታው ሳይመለስ ቀረ። ስምረትን ያን ጊዜ ያያት ነው። ዛሬ ግን ለማመን እስከሚቸግረው ድረስ ተጎሳቁላ ስምረት ናት ብሎ ለማለት ከበደው። ብዙ ነገሮች ተለውጠዋል። እሱም ስምረትም ያኔ ለመጨረሻ ጊዜ የተናገራት ቃል በህሊናው ገደል ማሚስቱ አስተጋባ። ያሟረትባትን ምላሱን ረገመ። እንደዚህ እንድትጎሳቆል አልነበረም ፍላጎቱ። በጥርሶቹ መካከል የምላሱን ጫፍ አስገብቶ ነከሰና ቱ የማረባ ሟርተኛ ነኝ ራሱን ወቀሰ። ቀጥሎ ምን ማድረግ እንዳለበት እያብሰለሰለ መርካቶ ካለው ሱቅ ደርሶ መኪናውን አቆማትና ክላክሱን ደጋግሞ ሲያስጨዋት ራውዳ ከውስጥ በፍጥነት ደረሰኞቹ ይዛ ወደ እሱ ስትመጣ አያት። ቀድሞ የጋቢናውን በር ከፍቶ ጠበቃት። በራውዳና በእሱ መካከል ያለው ግንኙነት ከስራ ባለፈ የ3 ሳምንት ዕድሜ ያስቆጠረ ፍቅርም ጀምረው ነበረ። ራውዳ ጋቢና ገብታ ከተቀመጠች በኋላ ፊርማውን ማኖር ያለባቸውን ደረሰኞች አመቻችታ ሰጠችው። በቸልታ ስሜት ሆኖ ፈርሞ መለሰላት። ተቀብላው ልትወጣ ስትል አንድ ጊዜ ራውዳ ባለችበት ተደራዳ ተቀመጠች። መልአኩ በረዥሙ ተነፈሰ። በማርፈድ ይቅርታ፣ መንገድ ተዘግቶ ሲላት ራውዳ ከልብ ያልሆነ የፌዝ ፈገግታ አሳይተው ይቅርታውን ተው፣ የተለመደ ስለሆነ ሁልጊዜም መንገድ እንደተዘጋብህ ነው። ለማንኛውም ነገ ምሳኔ ቤት ነህ። የፈለገው መንገድ ቢዘጋብህ በእግርም ቢሆን እንድትመጣ እሺ ዋ ብላው ልትወጣ ስትል በድጋሚ ለብርቱ ጉዳይ እንደሚፈልጋት ገልጾ ከሀ እስከ ፐ ያለውን የእሱንና የስምረትን ታሪክ በግልጽ አስረዳት። በኋላ ውለታ እንድትሠራለት አሳምኖ ለነገ ተቀጣጥረው ተለያዩ። ወዲያው የሞባይል ስልኩ ጮኸ። የማያውቀው ቁጥር ቢሆንም የማንሻውን ቁልፍ ተጫነውና ሄሎ አለ። የስልኩ ሞገድ የሴት ድምፅ ምላሽ አሰማው። ሄሎ አቶ መላኩ፣ ፒቹ ነኝ። ግር ተሰኘ። ፒቹ ቅድም እንኳን እሺ፣ ከፒያሳ የማርታው ጓደኛ አለችው። ይህኔ ገባውና ፈጠን ብሎ እሺ ፒቹ፣ ሜክሲኮ ነው የነገ ምድቧ፣ ቅጽል ስሟ ደግሞ ማርታ ነው። ቻው፣ ብድሬ መልሻለሁ። ስልኩ ተዘጋ። መላኩ ደስ ተሰኘ። ሌሊቱ እንዴት ይነጋ ይሆን? በበነጋው መላኩ ራውዳን ሜክሲኮ ላይ ደርሳት ወደዛው በማምራት ላይ ናቸው። ሁለቱም በዝምታ ተወጠዋል። ራውዳ ዞር በማለት ከራስ ጸጉሩ እስከ እግር ጥፍሩ ቃኘችው። በግርምት አንገቷን ነቀነቀች። መደነቋን ከፊቷ ላይ በቀላሉ መረዳት ይቻላል። አለቋን በዚህ መልኩ አይተው አታውቅም። መላኩ ስሜቷን ስለተረዳው ራውዳ አትገረሚ፣ ከዓመታት በፊት የነበረው ማንነቴ ይህን ይመስል ነበር። ወይ ጉድ! አንቺ የሚገርምሽ 10 ብር ይሸጥ የነበረው ነጠላ ጫማ 100 ብር ይግባ። አንቺ በጣም እኮ ነው የሚገርመው። አንቺስ ለእሷ የሚሆን ጥሩ ጫማና ልብስ አገኘሽ አላት። ራውዳ ግን መልስ አልሰጠችውም። ስለነገራት ታሪክና ስለምትሠራው ፌቨር ስታብሰለስል ነበር። ምላሿን የሚጠብቀው መላኩ ድንገት ፍሬን ያዘ። መኪናዋ ቆመች። ራውዳ ወዲያው ከሐሳቧ ተመለሰች። ስምረት ወደምትለምልበት ቦታ እየጠቆማት ያቻትና ሂጂ ቶሎ በይ፣ ይቅናሽ ራውዳ ፌስታሉን አንጠልጥላ ከመኪናው ወረደችና ወደ ተቆመችበት ሴት አመራች። መጫቷ የችግር ብርቱ ክንድ የመኖር አከርካሪዋን አንክቶት የልጅነት ተስፋ ጨልሞ ግርጥት ብላ በደከመ ድምፅ ወገኖቼ፣ የራበኝ ማርያም አራስ እያያችሁ አትለፉኝ ትላለች። ራውዳ ጠጋለችና ቁልቁል ተመለከተቻት። ከልቧ ማዘነችላት። ምን ብላ መጀመር እንዳለባት ስታወጣ ስታወርድ አንድ ጨበሬ ያመጧት ኋላዋ ገፋ አድርጓት አለፈ። ጉንጩ በአንድ በኩል በጨዋት ተወጥሯል። የሲጋራውን ጭስ ባፍና ባፍንጫው እያውተለተለ ከመጫቷ ፊት የቁጢት ተቀመጠና ከተመጸወተችው ገንዘብ ላይ የሚበቃውን ያለቅመው ካነሳ በኋላ በለው ማርቲ፣ ሰሞኑን ሽቀላ በርጉዷል። ብራቮ ያራዳ ልጅ፣
አንቺ አንድ አይደለም 10 ዲቃላ ብትፈለፍልም ችግር የለውም፣ ትርፍ እንጂ ኪሳራ የለሽም። በይ በርቺሽ፣ በኋላ ሂሳብ ስለምናወራረድ እንዳትጠፊ። ቻው ይቅናሽ። በመጣበት እግሩ ተመልሶ ሄደ። ራውዳ በወጣቱ ድርጊት ብትበግንም በዝምታ ከመታዘብ ውጪ ምንም መፍጠር አልቻለችም። ከመጫቷ ጋር አይናቸው ተጋጨ። ሰላም ማርታ፣ ራውዳ እባላለሁ። ይህን ያመጣውልሽ ላንቺ ነው እና ለልጅሽ። ማርታ አይኖቿን ከራውዳ ፊት ላይ አንስታ ፌስታሉ ላይ አንቋለለቻቸው። የተደናገረች ግር ያላት ትመስላለች። ራውዳ ቀጠለች። ከእንግዲህ ጎዳና ተኝተስ የሰው እጅ አታይም። ልጅሽን የምታሳድግበት ሥራ ብታገኝ ትስራለሽ አይደል? ማርታ በምትሰማው በምታየው ሁሉ ተደምማ መልስ ሰጠች። አዎ እፈልጋለሁ። አንቺ ግን ማነሽ? እንተዋወቃለን? የት ቦታ ነው የምንተዋወቀው? እኔ ትዝ ሊለኝ አልቻለም። ቆይ የት ነው የምንተዋወቀው? የማያቋርጥ የጥያቄ ማት ደረደረች። ራውዳ በተረጋጋ መንፈስ ሃይስኩል ውስጥ በእርግጥ አንድ ክላስ አልነበርንም እና ደግሞ ማርታ በሚለው መጠሪያ ሳይሆን የማውቀሽ ስምረት በሚለው ነው ማቀሽ። ተሳስቼ ሊሆን ይችላል ወይም ደግሞ ተመሳስለሽብኝ። በእርግጥ አንቺ እኔን ባታውቂኝም በግቢ ውስጥ አንቺን ሞኒንና ሊሊን ማንም ያውቃችኋል እንዴ? ዝነኞች ነበራችሁ እኮ። በያውን ልጅሽን ይዘሽ ተነሺ፣ በሰፊው እንጫወታለን። ስምረት ያለፈው ያማንነቷ ሲነገራት በአፍረት ተሸማቃ አንገቷን አቀረቀረች። ራውዳ ውስጧ መገዷቱ ስለገባት አይዞሽ ሁሉም ነገር እንደበፊቱ ይሆናል እንደምንም ሸንግላ አግባብታ ይዛት ሄደች። ራውዳ ሕፃኑን ገላውን አጥባ ዳይፐር አድርጋ ልብሱን ቀየራ ከሶፋ ላይ አንስታ ታቀፈችው። በኋላ ጡጦ አጎረሰችው። ሕፃኑ ይህኔ በነፃነት አንቀላፋ። ስምረት ሻወር እየወሰደች ነው። ገላዋን ውሃ የነካው የወለደች ቀን ነበር። ለወራት አብሯት የሰነበተው መጥፎ ቀፋፊ ጠረን ሙልጭ ብሎ ከላይዋ እስኪወገድ ከ5 ጊዜ በላይ ይሆናል ሳሙና የመታችው። ቀዝቃዛ ውሃ በገላዋ ሲፈስ የተሰማት የመንጻት ስሜትና ነፃነት ወደር አልባ ደስታ ፈጠረላት። አሁን ርካሽ አይደለችም። በምናብ ወደ ኋላ ነጎደች። ራውዳ እያደረገችላት ያለው ነገር ምክንያቱ ቢገለጽላትም ራውዳ እሷን ከነጓደኞቿ በሚገባ እንደምታውቋት ሁላ እሷ ራውዳን አለማወቃ ጸጸታት። ሻወር ጨርሳ ሰውነቷን በፎጣ አደራርቃ ወደ ድሬሲንግ ቴብሉ በመሄድ ከመስታወት ፊት ለፊት ራሷን አኖረችው። ሁለመናዋን በጥልቀት አየችው። ከስታለች። እኔ ነኝ? ስምረት ይቺ ነች አለች ለራሷ። በፍጹም አይደለችም። ይቺ ማርታ ነች። ለዚህ መከራ የዳረጋት ዲቃላ አስታቅፎ የከዳት ሰው ትዝ አላት። ገጽቷ ጥቀርሻ መሰለ። በቁጭት በልህ ከንፈሯን ነክሳ ለበቀል ዛተች። ራውዳ የገዛችላትን ልብስና ጫማ ከፌስታል በማውጣት መልበስ ጀመረች። ራውዳ ምሳ አሰናድታ እንደጨረሰች ወደ በረንዳ ወጥታ ከመላኩ ጋር በስልክ ማውራት ጀመረች። ስምረት በአዲሱ ልብስና ጫማ አምራ ደምቃ ራውዳ ወዳለችበት በረንዳ ብቅ አለች። ፍጹም ሌላ ሰው መስላለች። ራውዳ ስልኩን ትታው ፈዛ አየቻት። ልብስ ሰው ምን ያህል እንደሚቀይረው በስምረት አረጋገጠች። ስልኩን ዘግታ እንድትቀመጥ ጋበዘቻት። በጣም አምሮብሻል አለቻት ራውዳ። ላደረግሽልኝ ነገር ሁሉ ከልብ ያመሰግንሻለሁ። አንቺ እንዳልሽው ትክክለኛው ስሜ ማርታ ሳይሆን ስምረት ነው። ይህንን ለምን እንዳደረግኩት መቼም ይገባሻል። ራውዳ ፈገግ አለች። ስለዚህ ስምረት በሚለው ስምሽ ልጠቀማ? ይኸውልሽ ስምረት፣ ሊረዳሽ የሚፈልግ ሰው አለ። ብታየው ለሰው አዛኝ ሮሮ ነው። ስለ አንቺ ስነግረው እንዴት አዘነ መሰለች። ስምረት ማን ይሆን እሱ በሚል እይታ ተመለከተቻት። ያ ሰው አለቃዬ ነው። ሥራ የምትጀምሪውም በሱ የጫማ ሱቆች ውስጥ በአንደኛው ነው። ራውዳ ሰዓቷን ቃኝታ አሁን ይመጣል፣ ምሳ አብሮን ይበላል፣ ከዛ ትተዋወቃላችሁ። ስምረት ምንጩን ያልተረዳችው ፍርሃት ውስጧን እያቀዘቀዘው እንደሆነ ተሰማት። ማለት እዚህ ነው የሚመጣው አለች ስምረት። ራውዳ ነገሩን ቀለል በማድረግ አዎ አይዞሽ፣ ስራውንም ሆነ እሱን እንደማጣዩ እርግጠኛ ነኝ። የሰው እጅ ከማየት ደግሞ የማይሻል ነገር የለም
አለቃዬ እንኳን ያን ያህል የሚያስፈራ ሰው አይደለም። ቀለል ያለ ሰው ነው። ማካበድ ምናምን አይወድም። ስታዩ ታምኛለሽ። ንግግሯን እንዳቆመች የውጭው በር ተከፍቶ መልአኩ ሲገባ አየችው። አይገርምም? እንደውም መጣ። ስምረት ዞራ ተመለከተች። የምታውቀው ፊት ነው። አይኖቿ ፈጠጡ። ሰማያዊ ሸሚዝ በካኪ ሱሪ ነጠላ ጫማ አድርጎ በፈገግታ ወደ እነሱ ቀረበ። ስምረት በመቁነጥነጥ ወደ መልአኩ እየጠቆመቻት እሱ ነው አለቃሽ? የምትናገረው ጠፋት። መልአኩ እጁን ለሰላምታ እየዘረጋላት ሃይ ስምረት፣ መልአኩ በነጠላ ጫማ ነኝ። እንደማንረሳሳ ተስፋ አድርጋለሁ። ስምረት ባለማመን የምትናገረው ነገር ጠፍቷት ደርቃ ቆማለች። መልአኩ ንግግሩን ቀጠለ። ከአዲሱ ከማታቂው ማንነቴ ይልቅ በምታቂው የድሮ ማንነቴ ብታየኝ የሚሻል ስለመሰለኝ ነው በዚህ መልኩ እንድንገናኝ የፈለኩት። መቼም እንደዚህ ሆነሽ እንዳይሽ አልፈልግም ነበር አለ መልአኩ። ስምረት ግን በቆመችበት ሰማይ ምድሩ ተሽከረከረባት። ከወለሉ ላይ ራሷን ስታ ተዘረረች።